እኛ ማለት እኮ አንድ ከረሜላ በልብሳችን ጫፍ ኮርሽመን ተካፍለን ያደግን የእጅ ሥራ አምጡ ስንባል ወረቀት አብኩተን ሳህን፣ ትሪ፣ ብርጭቆ የሰራ ደስታ ማለት አርብ ከሰዓት የመጨረሻው ፔሪድ ስፖርት ክላስ መሆን የሚመስለን ስጋ በጋዜጣ ተጠቅልሎ የገዛን ፈተና ተቀብለን አሪፉን አሳይተን ሌላውን ስንባል አልተሰጠንም ያልን ትምህርት ቤት ውስጥ ሰው ሲያስቀይመን ሰኔ 30 እንገናኝ እሺ ብለን የዛትን በልቶ ሻወር መውሰድ ትርፍ አንጀት ያመጣል ተብለን ያደግን ይሄ ዘፈን በቲቪ ሲመጣ I found the way የሚለውን አፋን ወይ ብለን እየዘፈንን በቃና ሳይሆን በአባባ ተስፋዬ ምክሮች ተገርተን ያደግን ኢትዮጵስን ሳይሆን ቼርን ያየን ያደግን ብርቅዬ ትውልዶች ሆነ እንዲህ ኑሮ ሳይወደድ ለባለ ሱቅ አንድ ብር ሰተን ዘርዝርልኝ ያልን በሰፈር እንጂ በብሔር ተቧደን ያልተጣላል አንድ ፍራሽ ላይ ለሶስት ለአራት የተኛ ፍቅር የሆነ ትውልዶች ነን እኛ ማለት እኮ አዲስ የተገዛልንን ጫማ ምንም ሳናርገው በአዲስነቱ ዙሪያውን የምናሰፋ አርቆ አሳቢዎች ነበርን ትምህርት ቤት ወላጅ አምጡ ተብለን መንገደኛ ለምነን ይወሰድን በአንድ ብር 5 ዳቦ ሾርባ በ2 ብር ሳምቡሳ በ1 ብር ቀይወጥ በ7 ብር ለስላሳ በብር ከ50 የገዛን እድለኛ ነበርን እንዴት ይረሳል ተረሳሾይ ወደ ለቅሶ ቤት እንጀራ በጭንቅላትሽ ተሸክመሽ ይይች በቆሮቆንዳ ሸራ ጫማሽን ያጠብሽ አስተማሪ በቾኮርብሮ ሲመታሽ አንስተሽ መለሽ ከዩኒፎርም ስር ሱሪ ደርበሽ ትምህርት ቤት ይይች ጋዝ ለመግዛት ማደያ ስትላኪ ጀሪካኑ በጉልበትሽ እየጠለሽ ይይች አንቺ ኮይኛ ልጅ አይደለሽም መንገጋ አግኝተንሽ ነው ስትባይ ያለቀሽ ቁንጥጫ ለቁንጥጫ የተጫወሽ በኮባ ጠመንጃ ጓደኞችሽን የረፈረፍሽ በዛ በበጋ እጮኛ ጠፍቶ ፍለጋ የሚለውን እየዘመርሽ ካደሽ በቃ አንቺ የዘጠናዎቹ ትውልድ ነሽ ላይ ተረስመዶ ኑር እንደሱስ ላይ ነጣል ነቴና ፈቀን ተመልሶ ላይ መጣ በሬስሊንግ ፈታ ያልን በዜና አንባቢዋ ሄርሜላ ውበት የተገረምን አቡ ወለድ አጣጥመን የበላን ጆሊ ጁስ በሁለት ባሊዋ የበጠበጥን ቅባት ስንገዛ ማበጠሪያ ይመረቅልን የነበርን የሰፈር ሽማግሌና አሮጊትን ሁሉ እንደ ራሳችን እናትና አባት አይተን እነሱ ኮርኩሞ መክረው ያሳደጉን እናቶቻችን ዳብሰው ቅማል የገደሉልን እፉዬ ገላ ተከትለን ከሰፈራችን ብዙ ርቀት ሄደን ስንመለስ የተገረፍን በፉትቦል ማስቲካ የእግር ኳስ ተጫዋቾች ስዕል ስቲከር ደብተር ላይ የለጠፍን ፈተና ላይ ምርጫ ጥያቄ ሲከብደን ቅንድባችንን እየነቀልን የመለስን ጫማ ሲገዛልን አርገነው ያደርን ስንደባደብ ራሱ በዱላና በገጀራ ሳይሆን መቧጨር የለም ጸጉር መንጨትም የለም እሺ ፊት መማታትም የለም ብለን መርጠን የተደባደብን የተሰጣ ሽሮ ዘግነን የሮጠን ቤት ስንቆጣ መልሽልኝ እንጂ ምን ይዘጋሻል ተብለን ልናስረዳ ስንጀምር ዝም በይ ጭራሽ መልሽልኛለሽ ተብለን ያደግን ለቁራሌው የቅባት ጠርሙስ በ50 ሳንቲም የሸጥን የጋራ የማይረሱ ታሪኮች አሉን ትውልዶች ነን እንዴት ይረሳል ተረሳሾይ ኮርኪ ድንጋይ ደርድረን በድንጋይ የመታ የተጫወትን በማማ ወተት ላስቲክ ኳስ ሰርተን የተራገጠን በፋዘር ካልሲ ጠምጣም ሰርተን ስልክ እንጨት ላይ አስረን የተጫወትን የልጆች ዓለም ቀበጧ ድመት አሊባባ አርባዎቹ ሌቦችና ሙሽራው አይጥን እያነበብን ያደግን የአይኔና ሶስት ወፎች የቴሌቪዥን ድራማ የተከታተልን በሶኒና ሞዮታ ዲቪዲ ኮንትራ ሱፐር ማሪዮ የተጫወትን ቅዳሜ ማታ ታላቅ ፊልም እያየን ያደግን እሁድ ጠዋት አባባ ተስፋዬን ለማየት የጓጓን ትውልዶች ነን ተናስተልኝ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህና ናችሁ ልጆች በጣም ጥሩ ነው ልጆች በጣም ጥሩ ነው ልጆች አስተማሪ እያስተማረ በእስክሪብቶ ቀፎ በወረቀት እየተታፋን በዴግ ቪኤችኤስ ፊልም እያጠነጠንን የሾፍን አንበሳ ግቢና ጊዮን ትልቁ መዝናኛችን የነበረ እሁድ 8 ሰዓት ጠብቀን 120 እየሳቅን ያየን ዲስ ሳይሆን አንቴና ለማሽከርከር ጣራ ላይ የወጣን የቃቃ ሚስ የነበረን ባለፎቅ የብረት ምሳቃ የያዝን በ16 ደብተር ሩክ የተማርን በደረጃና ሀብቴ ቀልዶች ፍርፍር ብለን የሳቅን በኮርኪ ልጣጭ ቀበቶ የሰራን በህንድ ፊልም አክተሮች ፖስተር ልዩ አንድ አይነት የተጫወትን ሂፖፕ ሳሬም አቦለድ ብስኩትን የገመጠን ሰማያዊና ቀይ ላጲስ የነበረን ሰማያዊው እስክሪብቶ ያጠፋል ያልን ናና ከረሜላ በ10 ሳንቲም በ5 ሳንቲም የገዛን እፉዬ ገላና አንበጣ ለመያዝ የሮጥን የገቢ ምንጫችን ቡና የሚለው ሰምተን ትምህርት ቤት የሄድን ፊኛ ስንገዛ በዕጣ ትልቁ እንዲወጣልን የቋጠርን በአንበሳ ጫማ የተማርን ስንዝሮና ቶም ጄሪ ትልቁ አኒሜሽን ፊልማችን የነበረ ጃኪን ዘ ፋትማን ሚስተር ቦንስ ጋድ መስት ቢ ክሬዚ ሚስተር ቢንን ሆም አሎን ታይታኒክን ደጋግመን ያያን
የቫንዳም፣ ስቲቨን ሴጋል፣ ጄትሊ፣ ጄኪ ቻን፣ ሻሩክ፣ ሸዋሽንገር ከባድ አድናቂዎች የነበረን። እንዴት ይረሳል እንዴት ይረሳል ተረሳሾይ። መኮንን ባቅላባ ቤት ባቅላባ፣ ሄርሞን ክለብ ሳንድዊች፣ በላይ ተክሉ ኬክ የበላን፣ ሎሚ በጠጠር ከረሜላ የመጠጥን፣ ጡም ሜሞሪ ያለን፣ ሶስት መንግስት ያሳለፍን፣ በአባባ ተስፋዬ ተረቶች የታነጽን ምርጥ ጄኔሬሽኖች ማናቸው? የ90ዎቹ ፈርጦች ነን። ታሪክ ያለው እጅ ወደ ላይ